ኢትዮጵያውያን እርስ በርስ ተገዳደሉ። ትናንትና የታረደው ልጅ ምን እንዳሳዘነኝ ልንገራችሁ። ከኦሮሞ መፈጠሬን የጠላሁት ትናንትና ነው። አሁን ከፈለግ ወንድሜ አርደና ያዛያለን ከፈለግ በብላ እንደዚህ እንደ በቃ አስተኝቶ ካቆራረጡት በኋላ ችሎታ አለን። እኛ ሰው መግደል ችሎታ አለን። እኛ በአንድ ሁለት ደቂቃ ነው ሰው የምናርደው፣ በሁለት ደቂቃ። when I tell you live ላይ አረደው ስላችሁ ላይቭ ላይ ቃለው በስነ ስርዓት ድሮ ኦሮሞ ነበርኩ ዛሬ ቀይራለሁ። በጣም አሞኛል ባየሁት ነገር። የሰው ልጅን ሲያርድ ማመን ትችላላችሁ? እነዚህ በምስል ላይ የምትመለከቱት ወንድሞቻችን በሳውዲ አረቢያ በራሳቸው ዜጋ ታርደው የተገደሉ ናቸው። ለታረደው ልጅ ዋና ተጠያቂ ሊሆን የሚገባው ይሄ ነው። እንደዚህ ያረደ ልጁ አልሞት ስለው ይሄ ማን ወፍራም ነፍስን ያለው ይላል። ይሄ ሰው ነው ለእናቱ የሚያዝነው። ልጆቹ እንድታረዱ ትእዛዝ ሰጣቸው የነበረ ልጅ ይሄ ነውና ይሄ አንደኛው ተይዟል። በኦሮምኛ እያወሩ የሰማሁትን እኔ ልንገራችሁ። የአርሲዎቹ ምን ብለው ሲያወሩ ነው የነበሩት? ምን አይነት ጭካኔ ነው? እኔ እናንተ ኢትዮጵያዊ ናችሁ ሲባል ራሱ ማለት ነው ያፍራለሁ። የምር ወንድማችሁን አደባባይ ላይ ታርዳላችሁ። ወንድማችሁን ከብት ራሱ እኮ ከፊት ለፊት ነው የሚታረደው፣ እናንተ ከኋላ። ምን አይነት ጭካኔ ነው? የምሬ ነው እኮ እየለመናችሁ ለእናቴ አንድ ነኝ ብሎ እየለመነ እንደዛ እየለመነ አንድ ቋንቋ እያወራ ምን አይነት ጭካኔ ነው? ቆይ ምን የሚሉት ነው? የምሬን እኮ ነው። ምን አይነት ጨካኝ ሰዎች ናችሁ እናንተማ? ኢትዮጵያዊ ናችሁ? እኔ አፈርኩኝ። የምር በጣም ነው ዝግንን ያለኝ ሳየው ቪዲዮውን። በአርሲና በወሎ ኦሮሞ መካከል የተፈጸመውን ወንጀል ግድያ ብታምኑባት ታምኑም እስከዛሬ አላመንኩም ነበር። ትናንትና ዛሬ ራሴን ታግዬ ሰርች ባሩ ላይ ሄጄ አርሲ ኦሮሞ ምናምን ብዬ ስጽፍ የወጡልኝ ሰዎች ሰው መካከል የተወለዱ የማይመስሉ ቪዲዮአቸው በጣም የሚያስጠላ ጭራሽም ወንድን የሚደፍሩም አሉ። ሰው መካከል የተወለዱ የማይመስሉ ናቸው። እነዚህ ያሉበትን የሳውዲ መንግስት ይዞ እርምጃ እንዲወስድባቸው እንፈልጋለን። ይሄን ቪዲዮ የሰራሁት የኢትዮጵያ ኤምባሲ ምንድነው የምታደርገው ነው። ያኒ ቦታው ሄደ ያዛቸው አላልንም። የኢትዮጵያ ኤምባሲ እኛ ቲክቶክ ላይ ከምንጠቀመው በላይ ህጋዊ ነው። እንደዚህ እየተፈጸመ ነው ብላችሁ ላይቭ ሪከርድ የተደረገውን ወስዳችሁ ለምንድነው ለሳውዲ አምን ማትሰጡት? ያኒ ጅዳ ቆንስላ አለ፣ ሪያድ ኤምባሲ አለ። ምንድነው ስራችሁ ነው? ሄዶ የፖሊስ ኦፕሬሽን ይሄን ቪዲዮ አይታችሁ እነዚህ ሙጅሪሞች ያዙልኝ ማለት ታውቃላችሁ። እኔ ላብድን የደረስኩት በጣም ደግሞ የተናደርኩት 7500 ሰው ሲመለከት አብሮ ተመልክቶ ላይቭ ላይ ሰው ሲታረድ አይቻለሁ የሚል ሰው ነው የሰማሁት። ሸራት አድርጉም። ሳውዲ ላይ የምታውቁት ሰው የለም? ሳውዲ ላይ የምታውቁት ፖሊስ የለም? ሳውዲ ያላችሁ እንዴት ነው ፖሊስ ስቴሽን ሄዳችሁ ይሄንን በኦፕሬሽን እዩልን ሰው ለሞተው ልጅ እንኳን ለታረደው ልጅ እንኳን ባደርሱ ሙጅሪሞቹ እንዲያዙ እንኳን አታግዙም እንዴ? እኔ አረ ጌታ ሆይ ላይቡን አይቼዋለሁ የሚል ሰው ነው የሰማሁት። ያኔ እንዴት አስችሏችሁ አያችሁ? እኔማ አልሐምዱሊላህ እኔ አላህ ይወደኛል። ያን ላይ ባላየሁም አሁንም የቆራረጡትን ቪዲዮ ላለማየት እየሞከርኩ ነው። ያኔ ነገሩን አመንኩኝ እንጂ እንታረደ ቪዲዮን አላየም። እኔ መቼም አልፈልግም። ኦኬ ካያችሁ እንዴት ነው ለፖሊስ ለሽርጣ ሸር ማታደርጉት ነው? ዲፌንስ ሪፖርት እንኳን አይደረግም እንዴ? አሁንም እላለሁኝ የሳውዲ የፖሊስ ኦፕሬሽኖች በጣም ጠንካራ ቴክኖሎጂ ነው ያላቸው። ላይቭ ሪከርዱን አይተው ሎኬሽን ማየት ይችላሉ። አሁንም የጅዳ ኤምባሲ የሪያድ ኤምባሲ ሄዳችሁ የምታውቁት ፖሊስ ያለ አስረድታችሁ እነዚህ ሰዎች ይያዙ። እኔ በአረበኛ ቪዲዮ ሰራለሁ ኢንሻአላህ። እንደው እናንተንም ሰብስቦ እርምጃ ቢወሰድባችሁ ጥሩ ነው። ጋይስ አሁን ላይ ምን እንዳስጠላኝ ታውቃላችሁ? መፈጠሪ ወላሂ መፈጠሪ ያስጠላኝ። እኔ ያለው ስደት ላይ ነው። በኔ ጋር ያሉት አርሲም አሉ፣ ጅማም አሉ፣ ሐረርጌም አለ፣ ሁሉም አለ። እኔ አሁን መስጋት ያስኩት ብሞት ነው። ወላሂ ቢገሉኝ አላቅም፣ ዛሬ ቢገሉኝ አላቅም። ለማንኛውም ይሄን ቪዲዮ ሼር አድርጉልኝ። ይሄ ቪዲዮ እናቴን ይመለከታል፣ ዱአ እንድታረግልኝ። እኔ ብቻዬን ያለሁት ቢመጡብኝ ነው ቢያርዱኝ ነው ምን አደርጋለሁ? ምንም ማድረግ አልችልም። እናቴ ማሰማ ማንንም አይሰማም። ወደ አንድ ቦታ ጎርባ ይዘው ሄዶ መቅበር ብቻ ነው። ከዚህ እንዳለ አሁን መሄድ አልችልም ከዚህ
እንደዚህ እያረደ ልጁ አልሞት ስለው ይሄማ ወፍራም ነፍስን ያለው ይላል። ይሄ ሰው ነው አሁን ለእናቱ የሚያዝነው ሰው የለም የሚያስቆመው የሰው ልጅ ይስቃሉ በርሂድበት እያሉ እኮ ነው። አንድ ሰው አይዝም። 4-5 ሆኖ ገስት ላይ 2000 ሰው ይቀመጣል። እንደዚህ 6 ሰው ገስቱ ላይ ይቀመጣል። ዋው ሂድበት ኪንግ እንትና ኪንግ ሂድበት ገልብጠ አልሞት ነፍሱ ወፍራም ነው አይሞትም ስለ አንዱ ምን እንዳለ ታውቃለህ? እንደዚህ ነበር ሲቆርጥ የነበረው። አዙርና በዚህኛው ቁረጠው ይቆረጣል ወይ ደግሞ እንደዚህ ምታያለው እንዴት እንደሚደረግ ያብራራል። በዶማ ኢቭን በግ እንኳን በዶማ አትረዱ ነፍሷን አታሰቃዩ በሚልበት እውነት አረግ ዝም አትበሉ ቤተሰብ ዝም አትበሉ ይሄን ጉድ ይሄ በጣም ከአቅም በላይ ነው። እንደ ህዝብ ነው ተነስቶ ሰው እንዴ የሳውዲ አረቢያ ኤምባሲ ይሄንን መስማት አለበት። ኤምባሲው ለሳውዲ ፖሊስ ማስታወቅ አለበት። የሰው ነፍስ እየጠፋ ነው። ሼኾቹ እንኳን ወጥተው በእናታችሁ ብለዋቸው በቃ ምንም ማድረግ አልተቻለም። ወንድሙን በስማም እንደዚህ ቆሞ እየቆረጠ ይሄው አገር ቤት ላለው እናቱ ያስባል እንዴ? ምን ሆነ ነው? አያስብም። የሰው ልጅ በጭካኔ እንደ ዶሮ የሚያርድ ሰው ለቤተሰቡ አያስብም፣ አያዝንም እንዴ? ወንድሙን እኮ ነው መብቴው በቃ የሳውዲ አረቢያ መንግስት እንዴትም ብሎ ይሄ እነዚህ ልጆች አንድ አረብ እንኳን ቢያገኙ እንደዛው እንደሚያርዱበት አስቦ ለምን ከላይ ድሮን አይለቅባቸውም? እየፈለገ ነገር ድምጥ ማጣቸው ማጥፋት ነው በቃ። ባህሩ ላይ እሳት ለምን ድሮን አይለቀቅም? እንደዛ እንጂ እዚህ ሀገር ያለው ቤተሰብ ይያዝ ካልክ መከራው እንደውም ለቤተሰብ ነው። ምክንያቱም አንተ እንደዚህ አንድ ነፍሱ ወፍራም ነው። ኢትዮጵያውያን እርስ በርስ ተገዳደሉ። ይሄ ነገር ዜና መሆን ካቆመ ጥቂት ጊዜያትን አሳልፏል። አሁን ላይ ደግሞ እየሰማን የምንገኘው ኢትዮጵያውያንን ላይቭ ላይ እያሳዩ እንደዚሁ በዘር ተከፋፍለው ተራረዱ የሚል ነገር በቪዲዮ ማስረጃ ሲመጣላችሁ ምን ትላላችሁ? ምን አይነት ጭካኔ፣ ምን አይነት ሰባዊነት፣ ምን አይነት ኢትዮጵያዊነት ነው? ኢትዮጵያዊነት አንዳንድ ጊዜ ያስደንቀኛል። እንደዚህ አይነት ኢትዮጵያኖችስ ከየት ነው የመጡት ስል እንድጠይቅ ያደርገኛል። እኛ እርስ በርስ ተጨካክነናል። አሁን ላይ በላይቭ አንዱን ሲያርደው ሊትራሊ አንገቱን ቆርጦ ሲጥለው እያየን እንገኛለን። ይሄንን የሚያደርጉ ደግሞ ሚሊዮኖች እያዩዋቸው መሆኑን ደግሞ ነገሩን የባሰ የከፋ ያደርገዋል። ይሄ የአእምሮ ህመም ነው ወይስ እንደኛው ሰው ሆነው በሰውኛ አእምሮ ያሰቡ ሰዎች ናቸው እንደዚህ ያደረጉት ብለንም እንድንጠይቅ ያደርገናል። እጅግ በጣም ነው ያዘንኩት። እጅግ በጣም ነው የተረበሽኩት። እጅግ በጣም ነው በኢትዮጵያዊነቴ ራሱ ያፈርኩት። እንደዚህ አይነት ሰዎች አሁንም በየአካባቢያችን ሞልቷል። እባካችሁ ኢትዮጵያውያን አሁንም ተጠንቀቁ። ከእንደዚህ አይነት ክፋት ካለው አስተሳሰብም ፈጣሪ አይምሮአችንን ንጹህ ያድርግልን ከማለት ውጪ ምንም ማለት አልችልም። እዚሁ ሀገራችን ውስጥ የምንገዳደለው ሳይበቃን ከሀገራችን ወጥተን በሰው ሀገር በዘር ተከፋፍለን መገዳደል፣ ያውም በዘር ማለት ለሚከብድ ሁኔታ ማለት ነው። በሳውዲ አረቢያ ውስጥ የሚኖሩ የአርሲና የወሎ ኦሮሞዎች ተከፋፍለው እንግዲህ አንዱን ለመግደል አንዱ ላይ መጥፎ ለመስራት አንዱ ላይቭ ላይ የመጣ ለማረድና ብቻ አንዱ ላይ መጥፎ ነገር ለመስራት እንግዲህ እየተፎካከሩ እየተሽቀዳደሙ ነው የሚገኙት። when I tell you ላይቭ ላይ አረደው ስላችሁ ላይቭ ላይ ቀለው በስነ ስርዓት ኦን ቲክቶክ ላይቭ እየታየ ማለት ነው። ቪዲዮውን እንድታዩት አልመክራችሁም፣ እንዳትፈልጉት ራሱ። እኔ ያው ረጅም ጊዜን ማጠፋው ትዊተር ላይ ምናምን ስለሆነ እንደዚህ አይነት ነገሮች ያው ኮመንት ስለሆነ ያረበሸኝ። እንግዲህ ለሚያዩ ሰው ለመጀመሪያ ጊዜ ለምታዩት ሰዎች በጣም ነው የሚረብሻችሁ። ማለት ኢትዮጵያውያን ናቸው፣ በስደት የሚገኙ ኢትዮጵያውያን ኑሯቸውን አሸንፈው የነሱ ኑሮ አሸንፈው የቤተሰባቸውን ኑሮ ለማሸነፍ ከሀገር የወጡ ስደተኞች ማለት ነው። እነዚህ ስደተኞች ናቸው እንግዲህ እርስ በርስ የተፈላለጉ ላይቭ ላይ የገቡ እኔን ጀግና አንተነ ጀግና፣ እሱ መሞት አለበት መገደል አለበት፣ መደብደብ፣ መግረፍ፣ መግደል፣ መድፈር፣ ወንድ ልጅ የደፈሩ እና የሳውዲ መንግስት ደግሞ ይሄን ነገር ይፈልገዋል መሰለኝ። የሳውዲ ፖሊስ ይሄን ነገር ይፈልገዋል። እያወቀ እንደዚህ ነገር የተካሄደ እንደሆነ ዝም ነው ያለው። ማለት በቃ እርስ በርስ የተጨራረስን ነው፣ በቃ እርስ በርስ የተገዳደሉ ሆኖ ተዋቸው አይነት ነገር ምን ያክል እንደምንናቅ አስቡት። በአረብ ሀገር የሚሰሩ ሴት እህቶቻችንን ለማምጣት በነጮች ወር ደግሞ በእነሱ በአረቦች የሚደርስባቸውን ግፍና መገደል ወር ደግሞ ስቃይ እያየን እነሱን ለማምጣት ወደዚህ በሚሞከርበት ሰዓት ላይ ወንዶቹ ደግሞ እዛ ሄደው እርስ በርስ መጨራረስ ምን ማለት ነው? እውነት ነው የምላችሁ እንደ ሀገር አንዳንዴ የማያልፍልን ለዚህ ነው። በቃ ያለው የህዝቡ ችግር ነው። በቃ ራሱ የህዝቡ ጭንቅላት ችግር ነው ብዬ እንዳስብ ያደረገኝ
አጋጣሚ። ለማንኛውም በሳውዲ አረቢያ የምትኖሩ ኢትዮጵያውያን ካላችሁ ይሄን ቪዲዮ የምትመለከቱ በጠቅላላ በዛ አካባቢ የምትኖሩ ሰዎች ካላችሁ ምንድነው ይሄ ጉዳይ የተካሄደ ያለው እስቲ ኮሜንት ላይ ጻፉልኝ። ምን የተፈጠረው ደግሞ በውስጥ መስመር ጻፉልኝ። ለማጣራት ሞክራለሁ ነገሮችን ከዛ እናንተ ለማቅረብ ሞክራለሁ። ብቻ ለማንኛውም እግዚአብሔር ኢትዮጵያን ከክፉ ይጠብቅልን፣ ህዝቦቿን በዓለም ዙሪያ የተበተኑ ህዝቦቿም እንደዚሁ ከክፉ ይጠብቅልን፣ ለቤታቸው በሰላም ያብቃልን፣ ሀገራቸው ቤታቸው ኢትዮጵያ ሰላም ሆና ወደ ኢትዮጵያ ለመመለስ ያብቃልን እላለሁ። መልካም ቀን። በኦሮምኛ እያወሩ የሰማሁትን እኔ ልንገራችሁ። የአርሲዎቹ ምን ብለው ሲያወሩ ነው የነበሩት? ወሎ ኦሮሞዎች አርሲን ስላልቻሉ ምንድነው ያሉት? አርሲዎች አንድ የአማራን ልጅ እንያዝና እንደዚህ እናድርገው፣ ከዛን አማራዎቹ ሲነሱብን እነሱ አንተ ወሎ ኦሮሞ ነህ አንተ አርሲ ነህ አይሉም። በኦሮሞ ብቻ ነው ሁሉንም ኦሮሞ ነው ማገት የሚጀምሩት። ከዛን ሁሉንም 11 የኦሮሞ ክፍለ ሀገራትን ያዳርሳል፣ ሁሉም ይቅመስ ብለው ሲመካከሩ ሰምቻለሁ። ይሄንን ለምን አልናገርም? እኔ ደግሞ እንደዚህ ብለው እያወሩ ነበር። ነገ አንድ አማራ ልጅ ከታገተ ሁሉም እነሱ ወሎ ኦሮሞ ነህ ወሎ እንትን ነህ ምናምን ስለማይሉ ሁሉም ይቅመስ ብለው በዚህ ተነስተዋል። ስለዚህ ሁሉም ሰው ወጥቶ አሁን ይብቃ ካላለ ለሀገር ያዳርሳል ይሄ ነገር። እኔ በኩሌን እያወራሁ ነው። እኔ ወንድሞቼ ነገ እንዳይሞቱ እየተናገርኩ ነው ያለሁት። ወላሂ ቢላሂ እንደዛ እያሉ ነው የሰማሁት ቅድም። ከዛን እንደውም ብዙ የአርሲ ልጆች ኧረ ይሄ የሚያጫርስ ነው ጭራሽ ሌላ እልቂትን አትቀስቅሱ ብለው ብዙዎቹ እያወገዙ ነው። እውነት ለመናገር ዩሲ ወደዚህ ነው እየመጣላችሁ ያለው። እናንተ እዛው ያበቃል ብላችሁ እየጠበቃችሁት ያለው ገና የእያንዳንድሽ ቤት ይነካል። እነዚህ በምስል ላይ የምትመለከቱት ወንድሞቻችን በሳውዲ አረቢያ በራሳቸው ዜጋ ታርደው የተገደሉ ናቸው። በቀደም ለታ ደግሞ ለናቴ አንድ ነኝ እባክህ አትግደለኝ እባክህ አትረደኝ እያለ እየተማጸነ ለታረደው ልጅ ዋና ተጠያቂ ሊሆን የሚገባው ይሄ ነው። ለአራጆቹ ጎበዝ በርታ እረዱት ፍለጡት ቁረጡት እያለ ጊፍት አንበሳ እያወረደ ገስት ላይ ቁጭ ብሎ ዋና ሚናውን የተጫወተው ልጅ ይሄ ነው። ይሄ ልጅ ደግሞ የሚገኘው ሳውዲ አረቢያ ላይ ነው። ስለዚህ የኢትዮጵያ ቆንጽላ የኢትዮጵያ ኤምባሲ እኔ ኢትዮጵያዊ ነኝ የምትሉ በሙሉ ይሄ ልጅ ባለበት ተይዞ ህግ ቁጥጥር ስር እንዲውል ለወንድሞቻችን ደግሞ ፊት እንዲሰጥ እንፈልጋለን። እኔ ኢትዮጵያዊ ነኝ ኢትዮጵያዊነት ይሰማል ሰባዊነት ይሰማል። ነገ ወንድሜ ላይ ይመጣል፣ ነገ ደግሞ ባጎቴ ልጅ ይመጣል፣ ነገ ደግሞ በራሴ ላይ ይመጣል የምትሉ ይሄንን ቪዲዮ ሼር ዲዩት ኮፒ ሊንክ እያረጋችሁ ለኢትዮጵያ ኤምባሲ ትናንትና የታረደው ልጅ ምን እንዳሳዘነኝ ልንገራችሁ። ከኦሮሞ መፈጠሬን የጠላሁት ትናንትና ነው። ልጁ እኔ ለእናቴ አንድ ልጅ ነኝ በአላህ ተውኝ ልኑርላት ለሷ ብዬ ነው የወጣሁት ብሎ እየለመናቸው በብላ እንደዚህ እንደ በቃ አስተኝቶ ከቆራረጡት በኋላ ደሙን እንደዚህ እንደ ውሃ ይጫወቱበታል። ሌላኛው ደግሞ ቆሞ ጀግና አንተ ጀግና ነህ። የታረደው እኮ የወሎ ልጅ ነው፣ ያረደው ደግሞ የአርሲ ልጅ ነው። እኔ ኦሮሞ ሁኜ ከናንተ በመፈጠሬ አፍራለሁ። የአባቴ አምላክ ይጨርሳችሁ። እናንተ የተረገማችሁ ፍጥረት የተረገማችሁ እናንተ የአርሲ ልጆች ሰው ናችሁ እንስሳ ናችሁ ምንድናችሁ? አልፎም ተርፎ ትናንትና እዚህ እስትራሃ ትናንትና ዝግጅት ተዘጋጅቶ ነበርና ሴቶች እዚህ በጣም እየተጣሉ አንዷ ጭራሽ አሁን ኦብስታላት ምንድናችሁ እናንተ? እኔ ከናንተ በመፈጠሬ ወላሂ ጣላሁ። እናንተ ፈጣሪ ይጨርሳችሁ። እኔ ኦሮሞ ከናንተ ኦሮሞ በመሆኔ ወላሂ ላዝም እኔ ከዚህ በኋላ ኦሮሞ አይደለሁም ብዬ ደማችሁን ከደሜ ውስጥ ባወጣ ደስ ባለኝ ነበር። አውሬ ናችሁ የአርሲ ልጆች ምንድናችሁ? ልጁ እኮ ህፃን ልጅ ነው በልቶ ያልጠገበ ልጅ እንደዚህ ለናቴ ልኑርላት ብሎ እየለመናችሁ እንደዚህ አስተኝታችሁ ስደት ዓለም ላይ ስታርዱት ምንድናችሁ? ይሄ ጀግንነት ነው? ሩዝና ዶሮ ጠግባችሁ እናንተ ወደ ገጠር እንደዚህ ሳውዲ አረቢያ ላይ የሰው ልጅ እንደዚህ የምታረጉት እናንተ የምር ሰው ናችሁ? ምንድናችሁ እናንተ? አረ ወላሂ እኔ ከዚህ በኋላ እንዴ የአርሲ ልጆች ሰው አይደላችሁም። እባብም እኔ እባብነት ራሱ አይገልጻችሁም እናንተ። አዑዝ ቢላሂ ምን ሸይጣን ረጂም። ችሎታ አለን እኛ ሰው መግደል ችሎታ አለን። ሰው ተርምት ምጎብን እኛ በአንድ ሁለት ደቂቃ ነው ሰው የምናርደው። በሁለት ደቂቃ ፍራቻን እንደሌለን ታውቃላችሁ። ትፈራላችሁ። እኛ እንደ ሌላ ሰው አይደለም። ጀብ አናውቅም። ጀር ሱታ ጀደ በክተው ኦሮሞ ነው ጋመማም ቦታ ከያዝን እኛ አንድ ሰው መፍታት አይችልም። ከምረን ዝም
ዝም ብላ ግድሩን ዝም ብላ አታጥብም እንደ አንቺ እዚህ ገዝቴ ገብተሽ የወሎ ኦሮሞ ከምሴ ጋራ ገብተሽ ወላሂ በጋልነት እንጎራበታለን። ሶሞኛ ሰው እኛ ጋራ ከደረሰ ሰው እንዳንተው ሁሉም ያውቃል። ሰው ገጋው 2 ደቂቃ ሞቷል። ገጋው ነኝ ዳበር ገጋው በቆራስ ምንም እዩ እናቴ እኔ ብቻ ነው ያለችው እናቴ እኔ ብቻ ነው ያለችው ገጋው ብቁ መሞት 2 ደቂቃ እናቴ እኔ ብቻ ነው ያለችው እናቴ እኔ ብቻ ነው ያለችው እናቴ ገጋው በቆራ መሞት ወላሂ ቃሉን ጀራበር ቦለሶ ፍራቻም ቢው ለምወሎ ተቆባቀለ ባቀ ሰዳና ማንጋው ይግታ አባባይ ስንገሻው ጋስቲ ነው። እንደ ሰው ልጅ በጣም አሞኛል ባየሁት ነገር። የሰው ልጅን ሲያርድ ማመን ትችላላችሁ? ይሄንን ሳውዲ ድንበር ላይ አንድ አይነት ዜጎች አንድ አይነት ቋንቋ የሚያወሩ ሰዎች አንዱን ወንድሙን ሲያርድ ሲያሰቃይ ሲገል በጭካኔ እኔ በቃ እናንተ አይታችሁ መቋቋም የምትችሉ ከሆነ ቴሌግራም ላይ ለቅላችኋለሁ። እና እኔ ባየሁት ነገር በጣም ታመምያለሁ። የት ነው አቤት የሚባለው? ለማን ነው አቤት የሚባለው? እባካችሁ በሳውዲ አረቢያ ያለ ኢትዮጵያ ኤምባሲ ያላችሁ ኤምባሲ ያድርሱልን ይሄንን ድምጽ። ቪዲዮቹን እርግጠኛ ነኝ ኤምባሲ ያልሰማም እንጂ ቢሰማ ዝም አይልም። ኤምባሲ ቢሰማ ኤምባሲ ለሳውዲ ፖሊስ ያመለክትልናል። የሳውዲ ፖሊስ እርምጃውን እንዲወስድ። ምክንያቱም ከኛ ከግለሰቦች ይልቅ ኤምባሲ ተቋም ነው፣ ሀገር ማለት ነው። ኤምባሲ አቅም አለው። ስለዚህ እባካችሁ ድምጻችንን ለኤምባሲ ያድርሱልና ኤምባሲ ለሳውዲ ፖሊስ ያመልክትና ይሄ ነገር ይቁም። ወንድሞቻችን እያለቁ ነው፣ በጣም በአሰቃቂ ሁኔታ በገዛ ወንድሞቻቸው እየተገዳደሉ ነውና እባካችሁ ሁላችሁ ድምጽ ሁኑና ይሄ ነገር እንዲቆም። ቪዲዮቹን ቴሌግራም ላይ አስቀምጥላችኋለሁ። የቴሌግራም ሊንክ ባዮ ላይ አለ፣ ገብታችሁ እያያችሁ ሁላችሁም ድምጽ ሁኑ እባካችሁ። ልጆቹ እንድታረዱ ትእዛዝ ሰጣቸው የነበረ ልጅ ይሄ ነውና ይሄ አንደኛው ተይዟል፣ 2 ነው የቀሩት። እነሱም ይያዛሉ ብዬ ተስፋ አደርጋለሁ በአላህ ፍቃድ። ለራሱ የሚፈልገው ነገር እየበላ ምስኪኖቹ መንገደኛዎቹ በልቶ ያልጠገቡትን እንድታረዱ ትእዛዝ እዚህ ሪያድ ውስጥ ቁጭ ብሎ እዛ ድረስ ትእዛዝ ሰጣቸው የነበረ ልጅ በአንደኛ ደረጃ ይሄ ልጅ ነው። ቪዲዮ ራሱ ሰርቷል። እኔ ወሎን ባገኘው ቦታ አርጄ ብቻ አልጥልም፣ ካረድኩኝ በኋላ ጉበቱን አውጥቼ በምጥምጣ እያጣቀስኩ በልቼ አሳያቸዋለሁ የኢትዮጵያ ሕዝብ ብሎ ቪዲዮ ሰርቶ ነበር። ስለዚህ መዛት ብቻ ሳይሆን አሁን በትክክለኛው ሰዓት ላይ ልጁ ተይዟል። ግን ደግሞ የቀሉት 2 ከሱ ጋር ተመሳሳይ ጅቦች ስለቀሩ ይያዛሉ ብዬ ተስፋ አደርጋለሁ በአላህ ፍቃድ። እንደዚህ አይነት የሰው ደም የምትጠጡ እንደዚህ አይነት አውሬዎች እንደምትያዙ ኢንሻአላህ በሰው እጅ ብቻ ሳይሆን በአላህም እጅ እንደምትያዙ ተስፋ አደርጋለሁ። ሲቀጥል ደግሞ እኔ ባለፈው በሰራሁት ቪዲዮ ስር 6500 ምናምን የተጻፈ ኮሜንት እንዳለ እንኳንም እኔ ኦሮሞ አልሆንኩኝ፣ እንኳን እኔ አማራ ሆንኩኝ፣ እንኳን እኔ ምን ሆንኩኝ፣ እንኳን እኔ እንደዛ ሆንኩኝ፣ እንኳን እኔ ምን ሆንኩኝ የምትሉት ማለት ነው። ምድረ ዘረኛው ቅማላም ቅንቅና ሙላ ዘረኝነት ቂጣችሁን ያቃጠለው ሁላ ማለት ነው። እኔ ያወራሁት ስለ ሰባዊነት፣ እናንተ የምታወሩት በየኮሜንቱ የአማራ ክልል ባንዲራ ታመጣላችሁ፣ የስልጤ ክልል ባንዲራ ታመጣላችሁ። ምንድነው ይሄ ጉዳዩ? እኮ የዘረኝነት ጉዳይ አይደለም፣ የሰባዊነት ጉዳይ ነው። ምድረ ቅማላም ቅንቅናሙ ይሁዳውላ ማለት ነው እንዴ! ምንድነው በየቦታው ዘረኝነት ቂጣችሁን የሚያቃጥላችሁ ምድረ ዘረኛውላ። እኔ ነግሬያቸዋለሁ። እኔ ኦሮሞም አይደለሁም አማራም አይደለሁም። እኔ ስፈልግ ሱዳን ይሆናለሁ፣ ስፈልግ ህንዳዊ፣ ስፈልግ ባንጋሊ ይሆናለሁ። ባናታችሁ ተተከሉ። እኔ ያወራው ስለ ሰባዊነት ጉዳይ ነው።